አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። እኔ ደህና ነኝ። እናንተስ እንዴት ናችሁ? ስራ፣ ጤና፣ አፍያ ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ እንደተለመደው ኬክ ብርቱካን ኦር ኬክ ኦሬንጅ ልሰራ ነው ማለት ነው። ይኸው እዚህ ጋር ዱቄት አለ፣ እዚህ ጋር ደግሞ ቤኪንግ ፓውደር አለ፣ ስኳር አለ፣ ቫኒሊያ አለ፣ ዘይት፣ 3 እንቁላል፣ 3 ኦሬንጅ። እንደገና ደግሞ ይህንን እንደማይል ትንሽ እየጠብ እናደርጋለን ማለት ነው። ቀደም እንትን ያልኩት እንትኑ ማለት ነው። ብርቱካኑ ፈንትን አልኩት ማለት ነው። ይኸው አስተካክዬ ዱቄት ሆኗል ማለት ነው። ይኛው ደግሞ ውሃው ነው እና አዘጋጅቼ ማለት ነው። ከዛ እንጀምራለን ማለት ነው። እና ይኸው ከልናጣ አዘጋጅቻለሁ ማለት ነው። በመጀመሪያ እንቁላል እናስገባለን ማለት ነው። እንቁላሉ ከዛ እንቁላል ካስገባን በኋላ ዘይት እናስገባለን ማለት ነው። ዘይት እናስገባለን። ዘይቱና እንቁላሉ ይመታል። ከተመታ በኋላ ነው እንትኑን እናደርገው ማለት ነው። ስኳር እናስገባለን ማለት ነው። ስኳር ከዛ ደግሞ አለ እዚህ ጋር ቫኒሊያ ለእንቁላሉ ማለት ነው፣ ሽታ እንዳያመጣ ትንሽም ስለሆነ አስገባሁት። ከዛ እንፈጨዋለን። ደግሞ ካስገባን በኋላ ደግሞ ያዘጋጀሁት እናስገባዋለን ማለት ነው። ምክንያቱም የላይኛው ክፍል ማለት ነው፣ ኦሬንጁ ማለት ነው። እና አሁን ደግሞ የኦሬንጁ የላይኛው ክፍል ነበር ያስገባሁት። አሁን ደግሞ ያው እንትኑ ማለት ነው፣ ውሃው ማለት ነው። አስገባለሁ። ከዛ በድጋሚ ይፈጫል ማለት ነው። እዚህ ጋር ያዘጋጀሁት ዱቄት አለ ማለት ነው። ያዘጋጀሁት ዱቄት አለ። እሱ 2 ኩባያ በዚህ ነው ማለት ነው። በዚህ 2 ኩባያ ነው አስገባሁት ማለት ነው። 2 ኩባያ ከዛ ማንኪያ ትንሹ ማንኪያ ማለት ነው ቤኪንግ ፓውደር ማለት ነው። እንደምታዩት ነው ቤኪንግ ፓውደር። የኛ ደግሞ እንዳልኳችሁ እንዲያለሰልሰው እንዳይሰናጣጠቅ ማለት ነው። ትንሽዬ እናደርግበታለን። ከዛ ኢንሻአላህ አሪፍ ኬክ ይሆናል ብለን እናስባለን ማለት ነው። እንደሚሆን ደግሞ ተስፋ አደርጋለሁ። እስከ መጨረሻውን ተከታተሉኝ። እንዴት ተሰቀለብኝ? ከዛ
እናማስነዋለን ማለት ነው። አረግባለኝ በህግ አምላክ ያለኝ ቆይ ገብቶልኝ ከዛ ከድነዋለሁ ከድኜ አሪፍ ኬክ እንደሚሆን እና በማሽና ፈጫሁት ይመስላል። ያው ድምፁ እንዳይረብሸኝ እና በእጄ መታወት ማለት ነው ይመስላል። እና ያው አዘጋጅቻለሁ። በዚህኛው ነው የምሰራው ማለት ነው እቃው ማለት ነው። ያው አያምርም ግን እስኪ አሁን ደግሞ እንቁረሰው። ስንቆርሰው ደግሞ እንዴት እንደሚያምር እናየዋለን ማለት ነው። እስከ መጨረሻም ጨረስኩት። ማሻላ እዩት። ማሻላ በሉ እሺ፣ ማሻላ በሉ። ያው ይህን ይመስላል። ቁርጬ ቆራርጬ አመጣሁላችሁ። ምን ይመስላላችኋለሁ? ብርኳን ኬክ ሲያምር እዩት። እንዴት ስቆርሰው እንዴት እንደሚያስቸግር። ስለዚህ ያው ይመስላል፣ ይሄን ይመስላል። ሞክሮት፣ ቀላል ነው እና አበረታቱኝ እላችኋለሁ ውዶችዬ። ይሄን ቢሆን ይሄ ነው፣ ይሄን ቢሆን ይሆን እያላችሁ አበረታቱኝ። እሺ ውዶችዬ አበረታቱኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ቤተሰብ አልሆናችሁ እሺ። እና አበረታቱን በጠቃላው እላችኋለሁ። አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።